ሰርፕራይዝ የማይሆነን ሰው ሰርፕራይዝ ማድረግ ቢከብድም ዛሬ ሚስቴን ሰርፕራይዝ ላደርጋት ነው። የእናቶች ቀንን ምክንያት በማድረግ ለጊዜው የምንሰጣት ትልቅ ስጦታ ባይኖርም ቢያንስ ቤቱን ጽድት እንዲል አድርጎ መጠበቅ ያስፈልጋል ብለን ሳትመጣ ፏ ለማድረግ ደግሞ ሁለት አካላት እንዲረዱን ጠርተናል። አንደኛው እናቱን ለማስደሰት ደፋ ቀና እያለ የሚያግዝ አንበሳ እና ለቆሻሻ ጠር የሆኑት ቤታ የጽዳት አገልግሎት ናቸው። ጽዳቱን በጠበቀ መሳሪያና ችሎታ ሶፋና ምንጣፍ ያጥባሉ። ደውሉላቸው። የኛ ሶፋ ጥቁር ስለሆነ ቆሻሻ ስለሚችል አያስታውቅም እንጂ ቆሽሿል። እዩት የወጣውን ቆሻሻ። እዚህ ጋር መጣችብን ብለን ስንደነግጥ ለካ ጓደኛችን ነው። በስተመጨረሻም ጨርሰን ምግብ በላንና መቼስ ምግቡን ማንሰራው አትሉኝም። እንጀራ ራሱ ስጋግር አይታችኋል። ያላያችሁ ከስር ቪዲዮንና የቤታ ጽዳት አገልግሎትን ቲክቶክ አካውንት ሜንሽን አድርጌላችኋለሁ። እዩት። አሁን ወደዚህ ምግቢው ሪቫን ቆርጠሽ ነው እንደዚህ ፏ አድርገውልሽ። አምነሽኝ የምቆርጭውስ ነገር ወይኔ ታጥቦ ደርቆ ነው።